I didn't think a tattoo could lead to something like this, but then again I did. በፍጹም ንቅሳት በህይወቴ ላይ እንዲህ አይነት ነገር ያመጣብኛል ብዬ አላሰብኩም። ከዛ በላይ ግን እሞታለሁ እንኳን ብዬ አስቤ አላውቅም ነበር። ይሄ ሲሆን 34 ዓመቴ ነበር። ልጅም አልባልም ሸምግሏልም አልባልም በመሃል ነበርኩ ብቻ። በህይወቴ ሁሉ ክርስትና ውስጥ ነው ያደግኩት። እግዚአብሔርን እወዳለሁ። ቤተክርስቲያን ማገለግል ነበር። ደግሞማው ንቅሳት ነበሩ። 5 የሚሆኑ በሰውነቴ ላይ ንቅሳት ተነቅሻለሁ። እያንዳንዳቸው የራሳቸው ትርጉም ነበራቸው። በእጄ ላይ ያለችው የእርግብ ምስል ሰላምን የምታመላክት ናት። ትከሻዬ ላይ ያለው ደግሞ የዘውድ ምስል በክርስቶስ ኢየሱስ ያለኝን ማንነት የንጉስ ማንነት ለመግለጽ ነበር። በክንዴ ላይ ደግሞ ሄሴድ የሚለውን የእግዚአብሔርን ምሕረት የሚያሳይ የዕብራይስጥ ቃል ተነቅሻለሁ። የትኛዎቹም የተነቀስኳቸው ንቅሳቶች ክፉ ነገር የላቸውም። ደግሞ ሁሉም ትርጉም አልባም አልነበሩም። ለኔ እምጠራቸው በቀለም የተቀረጹ ምስክርነቶቼ ብዬ ነው። እንዲሁም ይህንን ነገር ለመሸፈንም ጥቅሶችን እጠቅሳለሁ። እግዚአብሔር ልብን ነው የሚያየው ብዬ ማለት ነው። ስለዚህ በዚህ ተሸፍኜ እግዚአብሔር ልቤን ካየ በቂ ነው፣ እዚህ ላይ ማድረጌ ምንም አይጠቅምም፣ ምንም ችግር የለውም ብዬ ነበር የማስበው። እንዲሁም ለሰዎች አሁን እኮ የሕግ ዘመን አይደለም፣ ይሄ የሌዋውያን ዘመን አይደለም፣ አዲስ ኪዳን ነው ብዬ ነው የማስበው። ሰዎች እንኳን ሲጠይቁኝ ምንም ችግር እንዳሌለው ነበር የምነግራቸው። ይሄ ሁሉ ግን የሆነው እስከ መሞት ድረስ ነበር። አንድ ጊዜ በቤቴ ውስጥ ሻወር ከወሰድኩኝ በኋላ ድንገት ራሴን ላደራረቅ በመወጣበት ባልጠበቅኩት ሰዓት አንድ ነገር ተፈጠረ። ደረቴ ላይ ልክ አንድ ሰው በብረት እንደጨፈለቀኝ ይመስል ከባድ ጭነት ተሰማኝ። ልክ በአንድ ነገር እንደተወጋ ነበረ የተሰማኝ ስሜት። በመጀመሪያ አንድ በቃ ዝም ብሎ መጨናነቅ ተሰምቶኝ ነበር የመሰለኝ። ነገር ግን በኋላ ነገሮቹ የገባኝ በጉልበቴ ከወደኩና እጆቼን ሰውነቴን ስሜቱን ማጣት ስጀምር ነበር። ከዛ ቀጥሎ ማስታወሰው የራሴን ሰውነት ከላይ ሆኜ መመልከት መጀመሬ ነው። በዛው በወደኩበት በአንድ እጄ ፎጣውን ይዤ በሌላ በኩል ደግሞ ስልኬ መሬት ላይ ወድቆ ብቻውን የሚያነሳው አጥቶ እየጮኸ ነበር። ላየው የማልችለው ልቋቋመው የማልችለው አንዳች ነገር ወደ ላይ እየጎተተኝ ነበር። አንድ በጣም አስገራሚ ብርሃን እየሳበኝ ነበር። ይሄ ብርሃን ሰው ሰራሽ አልነበረም፣ እንዲሁ ደግሞ ተራ ብርሃንም አልነበረም። ይልቁንስ እኔ ፈቀድኩለት እንዲጎትተኝ። ያኔ ነው መሞቴን ያወቅኩት። ነገር ግን የሚገርመው ነገር ሞት ማለት የመጨረሻው ነገር አለመሆኑ ነው። በፍጹም አገኘዋለሁ ብዬ ያላሰብኩትን እውነት የምጋፈጥበት ሁኔታ ነበር። ማለትም እያንዳንዱ ክርስቲያን ሊያውቀው የሚገባው እውነታ ጋር ተጋፈጥኩ። ታዲያ ይወስደኝ የነበረው ብርሃን ብዙም የሚረብሽ አይደለም። ይልቁንስ ቤታችሁ እንዳላችሁ የሚሰማ